ሰላም ሰላም ቤተሰቦቼ፣ አሁን ይዤላችሁ የመጣሁት የስንዴ ዱቄት አይነቱን ነው። አንደኛው ይህን ይመስላል እንደምታዩት፣ ሁለተኛው ደግሞ ይህን ይመስላል። እዛው ገዝቼ አስፈጭቼ ይዤ ነው የመጣሁት። ለጤና በጣም ተመራጭ አሰራር ነው፣ ተወዳጅ ነው። ሱቅ ላይ ከምንጠቀማቸው ከምንገዛቸው ነጭ ዱቄቶች ይበልጥ ይሄ ይመረጣል። አዘጋጅበትን በሂደት አብራችሁን ቆዩ። ሁላችሁም እዩ። እንዲሁም በማዘጋጀት ተጠቀሙት፣ ትወዱታላችሁ። እኔ ለእኔ ሞክሬ የወደድኩት ነው እናንተ ማቀርብላችሁ። እዚህ ጋር እንደምታዩት ዱቄቱን አስፈጭቼ በዚህ መልኩ ነው ያመጣሁት። አሁን ግብአቶቹን እንዴት እንደምንጠቀም አሳያችኋለሁ። እዚህ ጋር አሁን ዱቄት ወደ ማዘጋጀት ሳህን ላይ አዘጋጅቻለሁ። በመቀጠል ቤኪንግ ፓውደር አለኝ፣ ካሜራ አለኝ፣ እንዲሁም ጨው። እዚህ ጋር ዘይት ነው የምጠቀመው። በጣም ሶፍት እና ለስላሳ ያደርገዋል። እንዲሁም ለጤና በጣም ቆንጆ ነው። እዚህ ጋር ደግሞ የተወሰነ ስኳር አለኝ። እንደ ፍላጎታችሁ ነው። ስኳር ከፈለጋችሁ መጨመር ትችላላችሁ፣ ካልፈለጋችሁ አለመጨመር ትችላላችሁ። መጠኑን አሳያችኋለሁ። እናንተ የምትጠቀሙት የዱቄት መጠን ልክ እየመጠናችሁ ነው የምትጠቀሙት። እኔ በግራም በሚሊ ምናምን አልጠቀምም፣ በግምት ነው እንዲሁ የምጠቀመው። በጣም ቀላል ነው። እዚህ ጋር አንድ የሻይ ማንኪያ ቤኪንግ ፓውደር ጨምሬያለሁ። በመቀጠል ካሜራ አንድ ማንኪያ እጨምራለሁ። እንደምታዩት የሻይ ማንኪያ ነው። በጣም ያዛችሁታል፣ መብዛት የለበትም። እዚህ ጋር 2 ማንኪያ ስኳር ጨምራለሁ። በመቀጠል ያዘጋጀሁትን ዘይቱን እጨምራለሁ። ከዚህ በመቀጠል ጨው እጨምራለሁ። እናንተ የተጠቀማችሁትን የዱቄት መጠን አይታችሁ እንዲሁ በግምት ነው የምትጠቀሙት። እኔ ያው በግምት የሚበቃኝን ያክል ጨምሬያለሁ። ከዛም በመቀጠል ለብ ያለ ውሃ አዘጋጅቻለሁ። ካዋሃድኩት በኋላ እንደምታዩት በዚህ መልኩ አዋህጄ ለብ ያለ ውሃ እየጨመርኩ ማብካት ጀምራለሁ ማለት ነው። በደንብ እያገናኛችሁ ማሸት አለባችሁ። በጣም ባሸነው ቁጥር ሶፍት ይሆናል፣ ለስላሳ ይሆናል ማለት ነው። እንደምታዩት በዚህ መልኩ በደንብ እያሸሁት ነው። እውነት ነው የምላችሁ፣ ይህንን መመገብ ከጀመራችሁ በኋላ ነጭ ዳቦ ታቆማላችሁ። በጣም ለጤና ተስማሚ ነው። ሆድ ላይ አይከብድም። በጣም ነው የሚጣፍጠው። ሱስ ነው የሚሆንባችሁ። ምን ያክል ሰውነታችን እንደሚጎዳ ነጭ ዳቦ ምን ያክል ለጤና ተስማሚ እንዳልሆነ ያንን የሆነ ዶክተር ሲያስተምር ከሰማው በኋላ የእሱን ምክር በመስማት ወደ ስንዴ ዱቄት ራሴ ቆሜ አስፈጭቼ በቤት ውስጥ በማዘጋጀት እንድሞክር ያነሳሳኝ የዛ ዶክተር ትምህርት ነውና እኔ ወድጄዋለሁ። የእውነትም ደግሞ በጣም ለውጥ አይቼበታለሁ። ሰውነቴ ላይ ጤና ላይ ያለውን እያንዳንዱ ነገር ለውጥ አይቼበታለሁና ይህንን ነገር ለሰዎች ለማካፈል ወድጃለሁ ማለት ነው። በዚህ መልኩ አዘጋጅቼ ጨርሻለሁ። እንደዚህ እከድነውና እስኪቦካ 30 እስከ 40 ደቂቃ ተመልሰን እንመጣለን ማለት ነው። እዚህ ጋር ያው ያቦካነው ተዘጋጅቷል ማለት ነው። በዚህ መልኩ አሪፍ ነው፣ ቦክቶልናል። እንደምታዩት በደንብ ነው የነፋው። እዚህ ጋር መጋገሪያን አዘጋጅቻለሁ። ዘይት ቀብቼዋለሁ እንደምታዩት።
ያው ዘይት ነው የቀባሁት አሁንም። ከዛ ልጨምረው አልኩና እንደገና አየሩን መውጣት ስላለብኝ መልሼ ከካሜራ ወጣ ብዬ አየሩን እያስተነፈስኩት ነው ማለት ነው። በድጋሚ መጋገሪያው ላይ እንደገና መነሳት አለበት። እዚህ ጋር በደንብ ካገናኘሁት በኋላ ወደ መጋገሪያዬ እገለብጠዋለሁ ማለት ነው። በዚህ መልኩ ወደ መጋገሪያዬ ጨምራለሁ። ከዚህ ጋር እኩል ወደ ግራም ወደ ቀኝ የሚያደርጉ በደንብ አስተካክለዋለሁ። እጄን ውሃ እየነካሁ በደንብ እንደዚህ ካዘጋጀሁት በኋላ እዚህ ጋር የምጠቀመው ቅመም አለ። ጥቁር አዝሙድ፣ ሰሊጥ ምናምን ማለት ነው። በእሳት የታመሰ ነው። ተልባ ምናምን አለው። በእሳት ታምሶ እንደዚህ ቁርስ ላይ በጣም አሪፍ ነው። ለጤና በጣም ተስማሚ ነው። የሚመከር ነገር ነው። ስለራሱ ስለነዚህ ነገሮች ሰርች አድርጋችሁ ብታዩ ጥቅሙን እናንተ ይበልጥ ደግሞ ታውቁታላችሁ። እኔ በእሳት ሞቅ ሞቅ አድርጌ ነው የማስቀምጠው። ዳቦ ስጋግር እንደዚህ እጠቀመዋለሁ። እንደምታዩት በደንብ ነው፣ ብዙ ነው የማደርገው። ያኔ በደንብ ካሜራ ላይ ብዙ አይታይም፣ ግን በደንብ ነው ግጥም አድርጌ ሙሉ በሙሉ ያለበስኩት። በዚህ መልኩ ካዘጋጀሁት በኋላ ይሄን ይመስላል። አሁን ድጋሚ እስኪነሳ አቆየዋለሁ ማለት ነው። እዚህ ጋር ጓደኞቼ ስልኬ ባትሪ ዘግቶ ስለነበረ ወደ ፍሩን ሳስገባው አልቀረጽኩላችሁም። ከበሰለ በኋላ ተመልሼ መቅረጽ የጀመርኩት ማለት ነው። እንደምታዩት በዚህ መልኩ በደንብ ነፍቷል፣ በደንብ በስሏል ማለት ነው። መብሰሉን ለማረም ከላይ እንደገና ድጋሚ አበስለዋለን ማለት ነው። በዚህ መልኩ ምንም አይነት ነገር እንደሌለ አረጋግጠን መልሰን የላይኛውን እሳት እንከፍትና የተወሰነ ቀላ ለማድረግ ያክል ነው። በዚህ መልኩ እንደምታዩት ያበደ ዳቦ ጋግረናል ማለት ነው። እንደምታዩት ሲኒያው በደንብ ነው የሞላው፣ ወደ ላይ መጥቷል፣ ተነስቷል። በደንብ ወድጄዋለሁ። እንደምትወዱት አልጠራጠርም። ስትቀምሱት ደግሞ እንደምታመሰግኑኝ አልጠራጠርም። አብራችሁኝ ስለቆያችሁ በጣም